አሁን የተሰሙ ሰበር ዜናዎችን ወደናንተ ይዘን መጥተናል። የመካከለኛው ምስራቅ ጦርነት 7ኛ ቀኑን ሲያስቆጥር ዓለምን ያናወጠው የፕሬዝዳንት ዶናልድ ትራምፕ ትዕዛዝ በይፋ ወጥቷል። ከኢራን ጋር ምንም አይነት ድርድር የለም፣ የምንቀበለው ያለምንም ቅድመ ሁኔታ እጅ መስጠትን ብቻ ነው ያሉት ትራምፕ የአያቶላዎቹ አገዛዝ እንዲያበቃና አዲስ መሪዎች እንዲመጡ በይፋ ጠይቀዋል። ቴህራን በ50 አሜሪካና የእስራኤል ተዋጊ ጄቶች ስትደበደብ በትምህርት ቤቶችና በንጹሃን ዜጎች ላይ የደረሰው እልቂት ደግሞ ዓለምን እያስለቀሰ ይገኛል። በሌላ በኩል የኢራን ሴት እግር ኳስ ተጫዋቾች ከሃዲ ተብለው ሲዛትባቸው፣ ዩክሬን ደግሞ የኢራን ድሮኖችን ለመምታት ከአሜሪካ ጋር ሚስጥራዊ ስምምነት አድርጋለች። ዛሬ እነዚህንና ሌሎች እጅግ አስደንጋጭ ሰበር ጉዳዮችን በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት 7ኛ ቀኑን በያዘበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመላው ዓለም አድማጭ የሆነና የኢራንን አገዛዝ መሰረት ያወከ እጅግ ጠንካራ መግለጫ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት አሜሪካ ከኢራን አገዛዝ ጋር የምታደርገው ምንም አይነት ድርድር ወይም ስምምነት እንደሌለ በይፋ አስታውቀዋል። እንደ ፕሬዝዳንቱ አባባል በአሁኑ ወቅት አሜሪካ የምትቀበለው ብቸኛ አማራጭ ኢራን ያለምንም ቅድመ ሁኔታ እጅ ስትሰጥ ብቻ እንደሆነ በግልጽ ተቀምጧል። ትራምፕ ንግግራቸውን ሲቀጥሉም አሁን ያሉት የአያቶላዎቹ መሪዎች ተወግደው አሜሪካና አጋሮቿ ተቀባይነት አላቸው የሚሏቸው አዳዲስ መሪዎች ስልጣኑን መረከብ እንዳለባቸው ጠቁመዋል። ይህ ከሆነ በኋላ ግን አሜሪካና ምዕራባውያን አጋሮቿ የፈራረሰችውን ኢራን መልሳ እንድታገግም አስፈላጊውን ሁሉ ድጋፍ እንደሚያደርጉ ቃል ገብተዋል። ይህ የትራምፕ ንግግር ተራ የፖለቲካ ማስፈራሪያ ሳይሆን አሜሪካ በመካከለኛው ምስራቅ የያዘችውን ስትራቴጂ ሙሉ በሙሉ የቀየረች መሆኑን የሚያሳይ ጥልቅ ትንታኔ የሚሻ ጉዳይ ነው። ያለምንም ቅድመ ሁኔታ እጅ መስጠት የሚለው ቃል በታሪክ ውስጥ እጅግ ትልቅ ትርጉም ያለው ሲሆን ይህ ቃል በሁለተኛው የዓለም ጦርነት ወቅት አሜሪካና አጋሮቿ ናዚ ጀርመንና ጃፓንን ድል ሲያደርጉ የተጠቀሙበት መሆኑ ይታወሳል። ትራምፕ ይህንን ቃል አሁን መጠቀማቸው የኢራንን አገዛዝ እንደ ተራ ጠላት ሳይሆን እንደ ናዚ ጀርመን ሙሉ በሙሉ ሊደመሰስ የሚገባ ኃይል አድርገው መፈረጃቸውን ያሳያል። ይህ ጥሪ ለአያቶላዎቹ መደራደር አይቻልም፣ እድሜያችሁ አብቅቷል የሚል ቀጥተኛ መልእክት ሲያስተላልፍ፣ ለኢራን ሕዝብ ደግሞ ከእነዚህ መሪዎች ከተገለላችሁ እኛ እንረዳችኋለን የሚል መልእክት አስተላልፈዋል። ትራምፕ ተቀባይነት ያላቸው መሪዎች ሲሉ አሜሪካ ቀድሞውኑ ከኢራን ውጭ ያሉ ተቃዋሚዎችን ወይም በሀገር ውስጥ ያሉ አማራጭ ኃይሎችን አዘጋጅታ ሊሆን እንደሚችል ይጠቁማል። ይህ ደግሞ በኢራን ውስጥ ያለው አገዛዝ እንዲፈራረቅና በወታደራዊው አመራር ውስጥ እጅ ብንሰጥ ይሻላል የሚሉ ክፍፍሎች እንዲፈጠሩ ከፍተኛ የስነ ልቦና ጫና ያሳርፋል። በአጭሩ ትራምፕ ጦርነቱን ከመሬትና ከሰማይ ጥቃት ባለፈ ወደ ስነ ልቦናዊ የበላይነት ቀይረውታል። ይህ ጥሪ ኢራን አሁን ካለችበት ዲጂታል ጨለማና ወታደራዊ ውድመት ጋር ተዳምሮ የአገዛዙን የመጨረሻ ሰዓት እያፈጠነው እንደሆነ ባለሙያዎች ይገምታሉ። ጦርነቱ 7 ቀኑን በያዘበት በዚህ ጊዜ እስራኤልና አሜሪካ በኢራን ዋና ከተማ ቴህራን ላይ እጅግ ግዙፍና አስደንጋጭ የአየር ጥቃት ሰንዝረዋል። የእስራኤል መከላከያ ሰራዊት እንዳስታወቀው በአንድ ጊዜ 50 ተዋጊ ጄቶችን በመጠቀም በቴህራን እምብርት የሚገኘውንና እጅግ ጥብቅ ጥበቃ የሚደረግለትን ወታደራዊ የኮማንድ ባንከር ሙሉ በሙሉ ደምስሰዋል። ይህ ጥቃት የሀገሪቱን ወታደራዊ አመራርና የውሳኔ ሰጭነት አቅም ሽባ ለማድረግ የታለመ መሆኑን ወታደራዊ ምንጮች ይጠቁማሉ። በቴህራን የሚገኙ ነዋሪዎች ለቢቢሲ ፋርስ በሰጡት ቃል ትላንት ሌሊት ጦርነቱ ከተጀመረ ወዲህ እጅግ አሰቃቂና መጥፎ ሌሊት እንደነበረች ገልጸዋል። የፍንዳታው ድምጽና ንዝረት ከተማዋን ሲያናውጥ ማደሩንና ሰማዩን በጀቶችና በሚሳኤል ብልጭታ ተሞልቶ እንደነበር ተገልጿል። ይሁን እንጂ ይህ ወታደራዊ ጥቃት በንጹሃን ዜጎች ላይ እያደረሰ ያለው ጉዳት እጅግ አሳሳቢ ደረጃ ላይ ደርሷል። ከሳምንቱ መጀመሪያ አንስቶ በአሜሪካና እስራኤል ጥቃት ቢያንስ 1332 ሰዎች መገደላቸው የተረጋገጠ ሲሆን ከነዚህም መካከል ግማሽ ያህሉ ንጹሃን ዜጎች መሆናቸው ይነገራል። በቴህራን ደቡብ ምዕራብ በምትገኘው ፓራንድ ከተማ 2 ትምህርት ቤቶች በሚሳኤል መመታታቸውን የፋርስ ዜና አገልግሎት ዘግቧል። የኢራን የትምህርት ሚኒስቴር አሊሬዛ ካዜሚ ለዩኒሴፍ በጻፉት ደብዳቤ አሜሪካና እስራኤል ትምህርት ቤቶችን በጤና ተቋማትና የመኖሪያ መንደሮችን እያጠቁ መሆናቸውን በመግለጽ ዓለም አቀፍ ማውገዝ እንዲደረግ ጠይቀዋል። እንደ ሚኒስቴሩ ገለጻ
ገለጻ እስካሁን 20 የትምህርት ማዕከላት በከፍተኛ ሁኔታ ጉዳት ደርሶባቸዋል። አንዳንዶቹም ሙሉ በሙሉ ወድመዋል። ይህ ሰብአዊ ቀውስ ህጻናትንም ዋጋ እያስከፈለ ይገኛል። ዩኒሴፍ ባወጣው መረጃ መሰረት ጦርነቱ ከተቀሰቀሰበት ካለፈው ቅዳሜ ጀምሮ በመካከለኛው ምስራቅ ብቻ ወደ 200 የሚጠጉ ህጻናት ህይወታቸው አልፏል። ጦርነቱ ወደ ጎረቤት ሀገራትም በመስፋፋት ላይ ሲሆን እስራኤል በሊባኖስ ሲዶንና በቤይሩት ደቡባዊ ክፍሎች ላይ በፈጸመችው ጥቃት የሟቾች ቁጥር 217 ደርሷል። ይህ በቴህራንና በአካባቢዋ እየደረሰ ያለው ከፍተኛ የንጹሃን እልቂትና የትምህርት ተቋማት ውድመት ጦርነቱ ወታደራዊ ኢላማዎችን ብቻ ሳይሆን መላውን የኢራን ማህበራዊ መሰረት እያፈራረሰ መሆኑን ያሳያል። ትራምፕ እጅ ስጡ እያሉ ባለበት በዚህ ወቅት በምድር ላይ ያለው እውነታ ግን ቴህራን በጭስና በእሳት የተከበበች ህጻናትና ተማሪዎችም የጂኦፖለቲካዊ ሰለባ እየሆኑባት ያለች ከተማ ሆናለች። የመካከለኛው ምስራቅ ጦርነት አድማሱን እያሰፋ በመጣበት በዚህ ጊዜ የጀርመኑ ቻንስለር ፍሬድሪክ ሜርዝ የአውሮፓን ከፍተኛ ስጋት ገልጸዋል። ቻንስለሩ እንዳስጠነቀቁት ይህ ጦርነት መራዘሙ ለአውሮፓ ደህንነትና መረጋጋት ትልቅ ስጋት የሚፈጥር ሲሆን በተለይም የኢራን ሉዓላዊነትና ግዛታዊ አንድነት አደጋ ላይ መውደቅ በአውሮፓ ላይ ሁለት ግዙፍ ችግሮችን ሊያስከትል ይችላል። አንደኛው የኢራን አለመረጋጋት የአውሮፓን የኃይል ደህንነት የሚያናጋ መሆኑ ሲሆን ሁለተኛውና ይበልጥ የሚያሰጋው ደግሞ ቁጥጥር ያልተደረገበትና እጅግ ከፍተኛ የሆነ የስደተኞች ማዕበል ወደ አውሮፓ ሊጎርፍ ይችላል የሚል ስጋት ነው። ይህም አውሮፓውያን ለጦርነቱ ያላቸውን ስጋት በከፍተኛ ጥንቃቄ እንዲመለከቱት እያደረገ ይገኛል። በሌላ በኩል በኢራን ውስጥ ያለው የውስጥ ውጥረት እስከ ስፖርታዊ ሜዳ ድረስ ዘልቆ ገብቷል። የኢራን ሴቶች ብሔራዊ እግር ኳስ ቡድን ተጫዋቾች በአውስትራሊያ በሚካሄደው የኤሲያ ዋንጫ የመክፈቻ ጨዋታ ላይ ብሔራዊ መዝሙር አለመዘመራቸውን ተከትሎ በሀገሪቱ የመንግስት ቴሌቪዥን ጋዜጠኛ አማካኝነት የጦርነት ከሃዲዎች ተብለው ተፈርጀዋል። ጋዜጠኛው ማህድረዛ ሻህባዚ ባስተላጨው ቪዲዮ የተጫዋቾቹ ድርጊት የሀገር ፍቅር ማጣትና የውርደት ጫፍ መሆኑን ገልጾ በጦርነት ወቅት ከሃዲዎች በከፋ ሁኔታ ሊቀጡ እንደሚገባ በይፋ ዝቷል። ይህ ዛቻ ዓለም አቀፉን የተጫዋቾች ማህበር ስጋት ውስጥ እየከተተ ሲሆን የተቋሙ ፊፋና የኤሲያ እግር ኳስ ኮንፌዴሬሽን የተጫዋቾቹን ደህንነት እንዲያስጠብቁ ጥሪ አቅርበዋል። ይህ ክስተት በኢራን አገዛዝ ውስጥ ያለውን ከፍተኛ የውስጥ መከፋፈልና ፍርሃት በግልጽ ያሳያል። መንግስት በውጭ በኩል በአሜሪካና እስራኤል ጄቶች እየተደበደበ ባለበት በዚህ ፈታኝ ወቅት በውስጥ በኩል ደግሞ የራሱን ስፖርተኞች እንደ ጠላት መመልከቱ ያገዛዙን የሞራል ውድቀት ይጠቁማል። ቻንስለር ሜርዝ ስለ ስደትና ለመረጋጋት የገለጹት ስጋትና በኢራን ውስጥ በዜጎች ላይ የሚሰነዘረው የገሃዲነት ክስ ተዳምሮ ሲታይ ጦርነቱ ከግንባር ውጊያ ባለፈ የማህበራዊና የፖለቲካ መዋቅሩን እያፈራረሰው መሆኑን እንረዳለን። ኢራን አሁን ከውጪ በሚዘንብባት በሚሳኤል እሳትና ከውስጥ የሚሰነዘርባት የጭቆና ዛቻ መካከል ሆና የመጨረሻውን የጥፋት ምዕራፍ እየተጋፈጠች ትገኛለች። የመካከለኛው ምስራቅ ፍጥጫ አድማሱን እያሰፋ ባለበት በዚህ ጊዜ ጦርነቱ ወደ ጎረቤት ሀገራትና ወደ ተለያዩ ታጣቂ ቡድኖች እየተረጨ ይገኛል። የኢራን መንግስት ቴሌቪዥን እንደዘገበው የኢራን ጦር ኃይሎች በሰሜን ኢራቅ በኩርዲስታን ክልል በሚገኙ የኩርድ አማጽያን ይዞታዎች ላይ በሚሳኤል ጥቃት ሰንዝረዋል። ቴህራን እነዚህን ቡድኖች ጸረ ኢራን ተገንጣዮች በማለት የፈረጇቸው ሲሆን ጥቃቱ የተሰነዘረው አማጽያኑ ከአሜሪካ ጋር በመቀናጀት በኢራን ላይ በሚደረግ ጦርነት ውስጥ ለመሳተፍ ዝግጅት እያደረጉ ነው በሚል ስጋት ነው። አሜሪካ ከነዚህ የኩርድ ተቃዋሚ ቡድኖች ጋር ወታደራዊ ቅንጅት እየፈጠረች መሆኑን የሚጠቁሙ መረጃዎች መውጣታቸው ኢራን ከውስጥም ከውጪም በከፍተኛ ሁኔታ እንድትከበብና በየብስ በኩል ሌላ የግንባር ጥቃት እንዲከፈትባት መንገድ የሚከፍት ሆኗል። በተያያዘም ፕሬዝዳንት ዶናልድ ትራምፕ ከሮይተርስ ጋር ባደረጉት ቃለ ምልልስ ጦርነቱን የሚቀይር አዲስ ወታደራዊ ትብብር ይፋ አድርገዋል። ትራምፕ እንደገለጹት አሜሪካ የኢራንን ድሮኖች ለመመከት ከማንኛውም ሀገር የሚመጣ ድጋፍ የምትቀበል ሲሆን በተለይም ከዩክሬን የቀረበላትን የድጋፍ ጥያቄ በአዎንታ ተቀብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው አሜሪካ በመካከለኛው ምስራቅ የሚሰነዘሩ የድሮን ጥቃቶችን ለመመከት እንዲረዷቸው በይፋ መጠየቋን አረጋግጠዋል። ዩክሬን ላለፉት ዓመታት ከሩሲያ ጋር በምታደርገው ጦርነት የኢራን ሰራሽ ድሮኖችን በመመከት ረገድ ያካበተችው ከፍተኛ ልምድ አሜሪካና እስራኤል የኢራንን የአየር ላይ ጥቃት ሙሉ በሙሉ ሽባ ለማድረግ ለሚሰሩ ስራ ትልቅ አቅም እንደሚሆን ይታመናል። ይህ አዲስ ጥምረት ጦርነቱ አሁን ከመካከለኛው ምስራቅ ወጥቶ ዓለም አቀፋዊ ይዘት እየያዘ መሆኑን በግልጽ
ያሳያል። የኩርድ አማጽያን በየብስ እስራኤልና አሜሪካ በሰማይ እንዲሁም ዩክሬን በቴክኖሎጂ ድጋፍ መሳተፋቸው ኢራን ያለባትን ጫና እጅግ ከባድ ያደርገዋል። በተለይም ዩክሬን የኢራን ድሮኖችን ሚስጥር በሚገባ ስለምታውቅ ይህ ትብብር የኢራንን ብቸኛ ጠንካራ መከላከያ ዋጋ ቢስ ሊያደርገው ይችላል። ፕሬዚዳንት ትራምፕ ከዩክሬን ጋር ለመስራት መወሰናቸው የኢራን አገዛዝ ለማንበርከክ ማንኛውንም አይነት ስልታዊ አጋርነት ለመጠቀም ዝግጁ መሆናቸውንና ጦርነቱ ወደ መጨረሻ ምዕራፍ እየተቃረበ መሆኑን የሚጠቁም ነው። ክቡራትና ክቡራን የዛሬዎቹ ሰበር መረጃዎች የሚያሳዩት ጦርነቱ አሁን የመደራደሪያ ጊዜው ማለፉን ነው። የፕሬዝዳንት ትራምፕ ያለ ቅድመ ሁኔታ እጅ ስጡ የሚለው ታሪካዊ ጥሪና ቴሄራን በጀቶች መደብደቧ የመካከለኛው ምስራቅ ካርታ በደም እየተቀየረ መሆኑ ለንጹሃንና ለተቀረው ዓለም አስፈሪ ጊዜ እንዳይመጣ ያሰጋል። በአንድ በኩል ጀርመን የስደተኞችን ማዕበል ስትሰጋ፣ በሌላ በኩል ግን የዩክሬንና የኩርድ አማጽያን ወደ ጦርነቱ መግባታቸው ኢራን ከውስጥም ከውጭም መከበቧን አመልክቷል። የኢራን ሴት እግር ኳስ ተጫዋቾች የደረሰባቸው የካሃዲነት ዛቻ ደግሞ የአገዛዙን መጨረሻ ቀን የሚያፋጥን የውስጥ አማጺ ሊቀሰቅስ ይችላል። የትራምፕ ጠንካራ ጥሪ የኢራንን አገዛዝ ያፈርሰዋል ወይስ የቀጠናውን እልቂት ያባብሰዋል? ጉዳዩ አሁንም እልባት ሳያገኝ ወደ 8ኛ ቀኑ እየተሸጋገረ ነው። በቀጣይ የሚወጡ ተጨማሪ ወቅታዊና ሰበር መረጃዎች ወደ እናንተ እንድናደርስ ሰብስክራይብ ማድረጋችሁን፣ ቪዲዮ ለሌሎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ሰላም ቆዩን።